ጤና ይስጥልን የተከበራችሁ ውድ የፊንፊኔ መልቲሚዲያ አድማጭ ተመልካቾች፣ የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። ፊንፊኔ መልቲሚዲያ እንደተለመደው በዛሬው ፕሮግራሙ ስለ አንድ ሀገር ወታደራዊ ሁኔታ የሚዳስስ ዝግጅት አሰናድቷል። እንደሚከተለው ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ቀደም ሲል በ1910 ዓመተ ምህረት በጃፓን ቀኝ ግዛት ስር ወድቃ የነበረችው የኮሪያ ልሳነ ምድር ከሁለተኛው የዓለም ጦርነት ማብቂያ ጊዜ ጀምሮ ባሉት 3 ዓመታት ማለትም ከ1945 እስከ 1948 ዓመተ ምህረት የሶቪየት ጦርና አጋሮቿ በሰሜናዊው የኮሪያ ልሳነ ምድር ውስጥ ኮሙኒስታዊ የአገዛዝ ስርዓት አቋቋሙ። ይህን ተከትሎም የሶቪየት ፖሊሲዎች በሰሜናዊው የኮሪያ ልሳነ ምድር አካባቢ በሚኖረው በሰራተኛውና በገበሬው ህብረተሰብ ዘንድ በሰፊው ተቀባይነት ያገኘ ሲሆን፣ ነገር ግን በዚህ በሰሜናዊው የኮሪያ ልሳነ ምድር ውስጥ የሚኖረው አብዛኛው መካከለኛ የኑሮ ደረጃ ያላቸው ኮሪያውያን ከሰሜኑ የሀገሪቱ አካባቢዎች ወደ ደቡቡ አቅጣጫ መፍለስ ጀመሩ። ይህ በእንዲህ እንዳለ በደቡብ ያለው በአሜሪካ የሚደገፈው ገዢ አካል በሚያስተዳድራቸው አካባቢዎች ውስጥ የሚኖረው ማህበረሰብ ጸረ ኮሚኒስት ሆነ። በ1948 ዓመተ ምህረትም ሁለት ክልሎች ሊፈጠሩ ቻሉ። ይህን ተከትሎም በሁለቱ ክልሎች መካከል የመከፋፈሉ ሁኔታ እየተጠናከረና እየከረረ መምጣቱን ተከትሎ የኮሪያ ልሳነ ምድር ከ1950 እስከ 1953 ዓመተ ምህረት የተደረገውንና የ2.5 ሚሊዮን ገደማ ሰዎችን ሕይወት መቅጠፉ የሚነገርለትን ጦርነት አስተናገደች። ኢትዮጵያውያንም 9162 ኪሎ ሜትሮችን ተጉዞ በጦርነቱ ተሳትፈዋል። ጦርነቱም የኮሪያ ጦርነት ይሰኛል። የኮሪያ ልሳነ ምድር በአሜሪካና ራሽያ ምክንያት ሰሜንና ደቡብ ኮሪያ ተብላ ለሁለትም ተከፈለች። ከዚያን ጊዜ ጀምሮም የአንድ ሀገር ሕዝብ የነበሩት የሁለት ሀገራት ዜጎች ያውም ባላንጣዎች ሆኑ። ባላንጣነታቸውም እስካሁን ቀጥሏል። ዛሬ ላይ ኮሪያ የሚለውን ቃል ስንሰማ ወደ አይምሮአችን የሚመጣው ነገር ቢኖር የጦር መሳሪያ ያውም የሚሳኤል ሙከራ ወይም ማስወንጨፍ ጉዳይ ነው። ሚሳኤል አስወነጨፈች የሚለው ቃል ለጆሮአችን ከመድረሱ ሰሜን ኮሪያና መሪዋ ኪም ጆንግ ኡን እንዲሁም የተወነጨፉ ሚሳኤሎች በቅጽበት ወደ አይምሮአችን ይመጣሉ። ለመሆኑ ሰሜን ኮሪያ ሚሳኤል የታጠቀች ሀገር ናት? ምን አይነት ሚሳኤሎች አሏት? በሚለው ዙሪያ ወደ አሰናዳነው ዝግጅታችን እናምራ። እስከ ፍጻሜው አብራችሁን ሁኑ። የኮሪያ ልሳነ ምድር ለሁለት ከተከፈለ በኋላ ሰሜኑ የቀድሞውን የኮሚኒስት ሽምቅ ተዋጊ ኪም ኢል ሱንግን የኮሪያ ዲሞክራሲያዊ ሪፐብሊክ ህዝቦች ወይም በምህጻረ ቃሉ DPKRK የመጀመሪያ ጠቅላይ ሚኒስቴር ሆኑ። ሀገሪቷንም እስከ ህልፈተ ህይወታቸው ማለትም እስከ 1994 ዓ.ም መሩ። ከህልፈተ ህይወታቸው በኋላም ስልጣናቸው ወደ ልጃቸው ኪም ጆንግ ኢል ከዚያም የልጅ ልጃቸው ወደ ሆኑት የአሁኑ የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ተላለፈ። የልጅ ልጃቸው የሆኑት ኪም ጆንግ ኡን ሀገሪቷን በወታደራዊው ዓለም የዓለም ቁንጮ ሊያደርጓት የቆረጡ ይመስላል። ምን ነው ቢባል በቅርብ የተካሄዱትን የጦር መሳሪያ ግንባታዎችን በበላይነት የሚመሩት ኪም ጆንግ ኡን ከቀደሙት የሀገሪቱ መሪዎች በበለጠ ጠንካራ አቋም እያራመዱ መሆናቸውም ይነገራል። በቅርቡም ኪም ሀገራቸው ሰሜን ኮሪያ በዓለም ላይ ዋነኛዋ የኒውክሌር ጦር መሳሪያ ኃይል ሀገር እንድትሆን እንደሚፈልጉና ይህም ከማይቀለበስበት ደረጃ ላይ መድረሱን ተናግረው ነበር። ኪም ጆንግ ኡን በአንድ ቀን ብቻ 23 ሚሳኤሎችን አስወንጭፈዋል። አሁንም የመቀጠል ሐሳብ አላቸው እየተባለ ነው። ሰሜን ኮሪያ በተገባደደው የፈረንጆቹ 2022 ዓ.ም ከ90 የሚበልጡ የክሩዝና ባላስቲክ ሚሳኤሎችንም ታጥቃለች። የአውሮፓውያኖቹ የዘመን አቆጣጠር በ2020 ሰሜን ኮሪያ 4 የሚሳኤል ሙከራዎችን አድርጋለች። በ2021 ዓ.ም ደግሞ ያንን ቁጥር በእጥፍ ጨምራለች።
እንደ አውሮፓውያኖቹ የዘመን አቆጣጠር በ2022 ዓ.ም ገለልተኛዋ ሀገር ከየትኛውም ዓመት በበለጠ ብዙ ሚሳኤሎችን በመተኮስ በአንድ ቀን ብቻ 23 ሚሳኤሎችን አስወንጭፋለች። በዚሁ በፈረንጆቹ 2022 ዓ.ም ሰሜን ኮሪያ ከ90 የሚበልጡ የክሩዝ እና ባለስቲክ ሚሳኤሎችን በመተኮሷ የተለያዩ የጦር መሳሪያዎችን በማሳየት በዓለማችን ላይ ሊፈጠር የሚችል የኒውክሌር ሙከራ እንዳለ፣ ከነዚህ ካስወነጨፈቻቸው ሚሳኤሎችን በተጨማሪ ሰሜን ኮሪያ ወደፊት ሌላ የኒውክሌር ሙከራ እንደምታደርግም ባለሙያዎች አስጠንቅቀዋል። ሰሜን ኮሪያ አሜሪካን መምታት የሚችሉትን የረጅም ርቀት ተምዘግዛጊ ሚሳኤሎችን ጨምሮ እስከ አጭር ርቀት ሚሳኤሎችን ታጥቃለች። በ2022 ዓ.ም የሰሜን ኮሪያ ሕዝብ ብዛት 26,069,416 መሆኑን መረጃዎች የሚያሳዩ ሲሆን በምጣኔ ሀብቱም ሰሜን ኮሪያ በኢሲያ ፓሲፊክ ክልል ውስጥ ካሉ 39 ሀገራት 39ኛ ደረጃ ላይ ትገኛለች። ስሟ በተደጋጋሚ ከጦር መሳሪያ ሙከራዎች ጋር ተያይዞ የሚነሳው ሰሜን ኮሪያ ከረጅም ርቀት እስከ አጭር ርቀት ተወንጫፊ የሚሳኤል አይነቶችን እንደታጠቀችም ይነገራል። ሀገሪቱ በጃፓን ሰማይ ላይ ያስወነጨፈችው ሚሳኤል ሃዎሶንግ 12 በመባል የሚጠራ ሲሆን እስከ 4500 ኪሎ ሜትሮች ርቀት ላይ ማጥቃት የሚችልና የአሜሪካ ጓም ደሴትን መምታት የሚችል ነው ተብሏል። ሀገሪቱ ሙከራ ያደረገችባቸው የሚሳኤል አይነቶች ውስጥም ባለስቲክ ሚሳኤል፣ ክሩዝ ሚሳኤል እና ሃይፐርሶኒክ ሚሳኤሎች ይገኙበታል። ሃይፐርሶኒክ ሚሳኤል የራዳር ቁጥጥርን መጣስ የሚችልና ከድምፅ በብዙ እጥፍ የሚፈጥን የመሳሪያ አይነት መሆኑም ይታወቃል። ሰሜን ኮሪያ ያላት የሚሳኤል አይነትና የሚጓዙትን ርቀት እንደሚከተለው ናት። ኖዶንግ የተሰኘው የሰሜን ኮሪያ ሚሳኤል 1500 ኪሎ ሜትሮች ላይ ያለውን ኢላማ ድባቅ መምታት የሚችል ሲሆን ሁክ ጉግ ሶንግ 3 የተሰኘው ደግሞ 1900 ኪሎ ሜትሮችን ይምዘገዘጋል። ሁክ ጉግ ሶንግ 2 ተብሎ የሚጠራው የሰሜን ኮሪያ ሚሳኤል 2000 ኪሎ ሜትሮች ላይ ያለን ኢላማ መምታት የሚችል ነው። ሌላው ሙሱንዳን የተሰኘው ሚሳኤል ደግሞ ሰሜን ኮሪያ አሉኝ ከምትላቸው ሚሳኤል ውስጥ የሚጠቀስ ሲሆን ይህ ሙሱንዳን ተብሎ የሚጠራው ሚሳኤል 4000 ኪሎ ሜትሮችን ይምዘገዘጋል። ሃዎሶንግ 12 የሚባለው ሚሳኤል ደግሞ 4500 ኪሎ ሜትሮች ላይ ያለውን የጠላት ኢላማ ድባቅ መምታት ይችላል። ሃዎሶንግ 14 ደግሞ ሌላው ሰሜን ኮሪያ የታጠቀችው የሚሳኤል አይነት ሲሆን ይህ ሃዎሶንግ 14 የተባለው ሚሳኤል ደግሞ ሲወነጨፍ 10400 ኪሎ ሜትሮችን የመጓዝ አቅም አለው። 13000 ኪሎ ሜትሮችን የሚምዘገዘገው ሌላው የሰሜን ኮሪያ ሚሳኤል ደግሞ ሃዎሶንግ 15 ይባላል። ሃዎሶንግ 15 የተሰኘው ሚሳኤል ደግሞ 13000 ኪሎ ሜትሮች ላይ ያለውን ጥቃት ማደብየት ይችላል። ሰሜን ኮሪያ ሃዎሶንግ 15 ከተሰኘው ሚሳኤል በተጨማሪም ሃዎሶንግ 17 የተባለ ሌላ ሚሳኤል ታጥቃለች። ይህ ሃዎሶንግ 17 የተሰኘው ሚሳኤል ደግሞ ከ15000 ኪሎ ሜትር በላይ መንዘግዘግ የሚችል ነው። ሰሜን ኮሪያ ሃዎሶንግ በመባል የሚታወቁት የአህጉር አቋራጭ ባሊስቲክ ሚሳይሎች ላይ ተደጋጋሚ ሙከራዎች እያደረገች መሆኑን ይታወቃል። ለአብነትም ሃዎሶንግ 14 የሚል መጠሪያ ያለው አህጉር አቋራጭ የባሊስቲክ ሚሳይሎች ከ8000 እስከ 10000 ኪሎ ሜትር ድረስ ማጥቃት የሚችል ሲሆን ይህም የአሜሪካዋ ኒውዮርክ ከተማን የመምታት አቅም ያለው መሆኑን ሲኤስአይኤስ የሚሳኤል መከላከያ ፕሮጀክት እና የጃፓን መከላከያ ሚኒስቴር ሰሜን ኮሪያ ሚሳይሎቹን በምታስወነጭፍበት ጊዜ ያወጣው መረጃ ያሳያል። ሰሜን ኮሪያ ከታጠቀቻቸው ሚሳይሎች መካከል አውሬው በሚል መጠሪያ ስሙ የሚታወቀው ሃዎሶንግ 17 ሚሳይልን ምን ለየት ያደርገዋል? ሰሜን ኮሪያ ያሳለፍነው የፈረንጆቹ 2022 ዓ.ም መግባቱን ተከትሎ ባሉት 3 ወራት ውስጥ ከሃይፐርሶኒክ እስከ አህጉር አቋራጭ ወይም በእንግሊዝኛ ምህጻረ ቃሉ ICBM ሚሳይሎች ሙከራ ማድረጓ ይታወሳል።
ሰሜን ኮሪያ የፈረንጆቹ 2022 ዓመተ ምህረት መግባቱን ተከትሎ ባሉት 3 ወራት ውስጥ ከሃይፐርሶኒክ እስከ አህጉር አቋራጭ ወይም በእንግሊዝኛ ምህጻረ ቃሉ ICBM ሚሳኤሎች ሙከራ ማድረጓ ይታወሳል። በቅርብ ቀናት ውስጥም የኒውክሌር የጦር መሳሪያን የታጠቀችው ሰሜን ኮሪያ ከበርካታ የሚሳኤል ሙከራዎች መካከል ባላንጣዋ የሆነችው የደቡብ ኮሪያ መከላከያ አዛዥ በሰጡት መግለጫም ሰሜን ኮሪያ ምንነቱ ያልታወቀ መሳሪያ ወደ ምስራቃዊ የባህር ክልል አስወንጭፋለች ማለታቸውም ይታወሳል። ሰሜን ኮሪያ ለሙከራ ካስወነጨፈቻቸው ከሃይፐርሶኒክ እና አህጉር አቋራጭ ወይም ICBM ሚሳኤሎች መካከል ሃውሶንግ 17 ወይም አውሬው የሚል መጠሪያ የተሰኘው እንደሚገኝበትም ተነግሯል። ሰሜን ኮሪያ ሃውሶንግ 17 ሚሳኤልን በፈረንጆቹ 2020 ዓ.ም ባካሄደችው ወታደራዊ ትርኢት ላይ በባለ 22 ጎማ ከባድ ተሽከርካሪ ላይ ጭና ለእይታ ማቅረቧ ይታወሳል። የዘርፉ ባለሙያዎችም ሃውሶንግ 17 ሚሳኤልን ግዙፉ ወይም አውሬው ሲሉ የሚጠሩት ሲሆን ሰሜን ኮሪያ ከዚህ ቀደም የነበራት ሃውሶንግ 15 ላይ ቴክኒካዊ ማሻሻያዎችን አድርጋበት ነው ያቀረበችው ይላሉ የዘርፉ ባለሙያዎች። ሚሳኤሉ አህጉር አቋራጭ ወይም ICBM ሚሳኤል አይነት ነው የተባለ ሲሆን ሰሜን ኮሪያ ባሳለፍነው የፈረንጆቹ ዓመት 2022 ዓ.ም በወርሃ የካቲትና መጋቢት ላይ ለሙከራ ካስወነጨፈቻቸው መካከል እንደሚገኝ አሜሪካና ደቡብ ኮሪያ አስታውቀዋል። የኒውክሌር አረርን ጨምሮ የተለያዩ የጦር መሳሪያ አረሮችን ተሸካሚ የሆነው ሃውሶንግ 17 ለመመከት አስቸጋሪ ነው የተባለ ሲሆን በቅርብ የተካሄዱትን የጦር መሳሪያ ግንባታዎችን በበላይነት የሚመሩት ኪም ጆንግ ኡን ከቀደሙት የሀገሪቱ መሪዎች በበለጠ ጠንካራ አቋም እያራመዱ መሆናቸውም ነው የሚነገረው። በቅርቡም ኪም ጆንግ ኡን ሀገራቸው ሰሜን ኮሪያ በዓለም ላይ ዋነኛዋ የኒውክሌር ጦር መሳሪያ ሀያል ሀገር እንድትሆን እንደሚፈልጉና ይህም ከማይቀለበስበት ደረጃ ላይ መድረሱን ተናግሮ ነበር። እንግዲህ ውድ አድማጭ ተመልካቾቻችን በምጣኔ ሀብቷ ከዓለም ሀገራት 177ኛ ላይ የምትገኘው ሰሜን ኮሪያ በወታደራዊው ዓለም ግን የዓለማችን ቁንጮ ለመሆን ጠንክራ እየሰራች ያለ ይመስላል። ስለተከታተላችሁን ከልብ እናመሰግናለን። አዘጋጅቼ ያቀረብኩላችሁ አዳኔ ተስፋዬ ነኝ። የፊንፊኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ። The most worrying, a long-range intercontinental ballistic missile fired this morning.